የቲክቶክም ጌም ይጫወታሉ ታና ሄርሜላና እሱንም ነገር ለማበላሸትም ይሁን በቃ አላቅም ብቻ እየተፈጠረ ያለው ነገር ነው። አመጣልኝ ይሄን ነገር ረስቼው ነበር። ብዙ ሰዎችም እየጠየቃችሁኝ ነበር። ለምን እንደምረሳው ራሱ አላቅም። አረጀው መሰለኝ እዚህ ስለፈልፍ ባሏን ከቀማቻት ሴት ጋር ትዳሯን እንድታጣ ካደረጉ ሰዎች አንዷ ሄርሜላ ናት አይደል? ትዳሯ መስተካከል እየቻለ እንዳይስተካከል ካደረገቻቸው ሰዎች መካከል አንዷ ሄርሜላ ናት። ባል ሚስት ያለውን እርጉዝ ሚስት ያለውን ወንድ ልጅ ትዳሩን ያልፈታን ወንድ ልጅ ሙትኩል በዚህ ገባውል ያላንተ ህይወቴ ባዶ ነው በዚህ ምናምን ብላ ሮዛ አበባ ላይ አሞኝ ተኝቻለሁ የሚሉ ብዙ የ1995 ግጥሞችን ገጥማ የሰው ባል የቀማችው ሄርሜላ ናት አይደል? ወይም ደግሞ ባልሽን የቀማችው ሄርሜላ ናት አይደል? ዛሬ ከሷ ጋር የቀጠሮ ጌም የምትጫወቹ ምን ለመሆን ነው? ያው ባሌን መቀማቷም ካልቀራ ከሁለት ያጣ ከመሆን ጌም ተጫውቼ ቢያንስ ልሸቅል ብለሽ ከሆነ ይሁን፣ እንደሱ ከሆነ ያጣፍጥልሽ። ሄርሜላን አለያይተው ነገሮችን ለማበላሸት ምንም አውቆ ታሪክ የለምና ትንሽ ግራ እየገባኝ ነው ያለው። በምን አይነት ሀሳብ ሄርሜላ እንደማትረዳት አላውቅም። እኔ በጣም የገረመኝ ዛሬ ለሄርሜላ እንደዚህ ከሄርሜላ ሊለዩኝ ምናምን ብለህ ጠበቃ የቆምክበት ጉዳይ በጣም አስመሳይ እንደሆንክ ነው ያዩት። በዚህ ውስጥ አስመሳይነትህን ያዩት። የተባረከው ትዳርህን እግዚአብሔር የሰጠህን ትዳር ልጅ ያገኘህበትን ትዳር እንደዚህ አልተጨነክለትም። በዚህ ውስጥ እኔ አስመሳይነትህን ያዩት እንጂ ከሄርሜላ ጋር መለያየት ጨንቆ ምናምን አይደለም። ሰዎች እንደዛ ከትዳር እንድትለያይ የሚያደርግ ሀሳብ ይዘው ሲመጡ ለምን ያኔ እንደዚህ አልተጨነክም? ሰዎች ትዳሬን ሊበትኑብኝ ነው። እኔ በትዳሬ አልደራደርም። ሚስቴን ያገባዋት ከውጭ በሚመጣ የሰዎች ወሬ ወይም ደግሞ እሷን ሳላገኛት በፊት አብሬያቸው ባሳለፍኳቸው ሰዎች ትዳራችን እንዲበተንና ከእሷ ጋር እንድለያይ አይደለም። እኔ ለእሷ